ሰላም ውድ የቻናላችን ተከታታዮች፣ ዛሬ ደግሞ በአብዛኞቻችሁ ጥያቄ መሰረት ስለ ሴል ዲቪዥን አንዳንድ አጠር ያለ ቆይታዎች እናደርጋለን። መልካም ጊዜ እመኝላችኋለሁ። ስለዚህ አሁን መጀመሪያ የምናየው ሴል ሳይክል ነው። ሴል ሳይክል ማለት the sequence of events that takes place in the parent cell as a means of distributing genetic material, therefore by forming daughter cell። ስለዚህ ሴል ሳይክል የምንለው ፓረንት ሴል ወደ ምን የሚቀየርበት ነው ፕሮሰሱ ማለት ነው። ወደ ዳውተር ሴል የሚሆንበት ነው። ይሄ ግን ሜንሊ ለምንድነው ጄኔቲክ ማቴሪያሎችን ትራንስፈር ለማድረግ ነው የሚቀየሩት ማለት ነው። ስለዚህ ሁለት ሜን ስቴጆች አሉ ሴል ሳይክል ላይ፣ እነሱም ኢንተርፌዝ እና ሴል ዲቪዥን እራሱ የምንለው ማለት ነው። ስለዚህ ሴል ሳይክል ሁለት ሳይክሎች አሉት ኦር ሁለት ዲቪዥኖች አሉት። የመጀመሪያው ኢንተርፌዝ ነው። ኢንተርፌዝ አሁን 3 ስቴጅ አለው። It's divided into 3 stages. The first one G1 ወይንም gap 1 የምንለው stage. At the first stage of interphase, during this stage are metabolically active የሚሆኑበት, which is metabolic ማለት ሜታቦሊዝም ማለት አናቦሊዝም እና ካታቦሊዝም or ደግሞ breaking down እና building up ማለት ነው። ስለዚህ ይሄ ፕሮሰሳቸው አክቲቭ ነው or ቶሎ ቢልድ አፕ ያደርጋሉ፣ እንደገና ማለት ነው ቶሎ ብሬክ ዳውን ያደርጉታል ቢልድ አፕ ያደርጉትን ማለት ነው። ስለዚህ G1 or gap 1 የምንለው ስቴጅ ሴሎች ሜታቦሊክሊ አክቲቭ የሚሆኑበት ስቴጅ ነው ማለት ነው። ሁለተኛው ኤስ ወይንም ሲንተሲስ ኦፍ ዲኤንኤ የምንለው ነው። ይሄኛው ዲኤንኤ ሬፕሊኬሽን ስቴጃቸው ነው። ዲኤንኤ ሬፕሊኬሽን ስቴጅ ነው ማለት ዲኤንኤ ደብል የሚሆንበት ስቴጅ ማለት ነው። ሶስተኛው ጋፕ 2 or G2 የምንለው ማለት ነው። when the cell replenishes its energy and synthesize protein for chromosome, it's the preparation stage of cell division። አሁን ሴል ሳይክል ላይ ሁለት ሳይክል አለ ብለናል or ሁለት ዲቪዥን አለ ብለናል። የመጀመሪያው ፌዝ ኢንተርፌዝ ነው። ስለዚህ ኢንተርፌዝ ላይ ለምንድነው ለዲቪዥኑ or ለሴል ዲቪዥን ሚዮሲስ እና ማይቶሲስ ብለን ነው ለምናያቸው ለሱ እንደ ፕሪፓሬሽን ስቴጅ ነው። ስለዚህ ጋፕ 2 ላይ ፕሪፓሬሽን ስቴጅ አልቆ ወደ ሴል ዲቪዥን የሚገባበት ማለት ነው, which is ለሴል ዲቪዥን እንደ መጀመሪያ የሚሆነው ማለት ነው። the preparation stage for cell division interphase የምንለው ስቴጅ ያልቅና ወደ ሴል ዲቪዥን የሚሸጋገርበት ስቴጅ ነው ጋፕ 2 የምንለው ማለት ነው። አሁን ሴል ዲቪዥን የምንለው ደግሞ the cycle includes nuclear division እና ሳይቶፕላዝሚክ ዲቪዥን። መጀመሪያ ኒኩለር ዲቪዥን አለ or ካሪዮካይነሲስ የምንለው እሱ በምን ፎሎ ይደረጋል? በሳይቶፕላዝሚክ ዲቪዥን ወይንም ሳይቶካይነሲስ የምንለው ማለት ነው። the first one ካሪዮካይነሲስ የምንለው the separation of genetic materials of the parent cell by mitosis or meiosis። አሁን ሴል ዲቪዥን እንዳልኳችሁ ሁለት አይነት ሊሆን ይችላል፣ ማይቶሲስ ሊሆን ይችላል or meiosis ሊሆን ይችላል። ስለዚህ ካሪዮካይነሲስ የምንለው ሜንሊ ዲቪዥን ኦፍ ኒውክሊየስ ነው። ኒውክሊየስ ግን ለምንድነው ዲቫይድ የሚያደርገው? ጄኔቲክ ማቴሪያሎችን ሰፓሬት ለማድረግ ወይንም ለመለያየት ከፓረንት ሴል ወደ ዳውተር ሴል እንዲተላለፍ ማለት ነው። ሁለተኛው ደግሞ ሳይቶካይነሲስ የምንለው ነው the separation of cytoplasmic material to daughter cell። መጀመሪያ ኒውክሊየሳቸው or ጄኔቲክ ማቴሪያላቸው ሰፓሬት ከሆነ በኋላ ማን ሰፓሬት ይሆናል? ሳይቶካይነሲስ ሳይቶፕላዝም ማለት ነው። ስለዚህ ሳይቶፕላዝም ሰፓሬት ሆነ ማለት ዳውተር ሴሎች ይፈጠራሉ ማለት ነው። ስለዚህ the first cell division የምናየው እዚህ ማይቶሲስ ነው። Mitosis is a nuclear division where duplicated chromosomes of the parent cell are distributed between two identical daughter cells። አሁን እዚህ ጋር እቺን ያሉት two identical daughter cells የምትለው ማለት ነው። two identical daughter cells ማለት ሁለቱ የሚፈጠሩት ከፓረንት ሴል በማይቶሲስ ሁለት ሴል ነው የሚፈጠረው፣ ሁለት ዳውተር ሴል ነው የሚፈጠረው። እነሱ የሚፈጠሩት ሴሎች አይደንቲካል ናቸው፣ ምንም አይነት ቫሪዬሽን የላቸውም ማይቶሲስ ላይ ማለት ነው። አሁን ስቴጆች አሉት ማይቶሲስ ሙሉ ለሙሉ እንዲካሄድ 4 ስቴጆች አሉት። የመጀመሪያው ስቴጅ ፕሮፌዝ የምንለው ስቴጅ ነው። ፕሮፌዝ each duplicated chromosomes composed of 2 sister chromatids containing identical genetic material pair up። ሁለት እነዚህ ዱፕሊኬት የሆኑት ኦር ኮፒ የሆኑት ክሮሞዞሞች ሁለት ሲስተር ክሮማቲድ የሆኑ ሁለት የሆኑ አይደንቲካል ጄኔቲክ ማቴሪያል ነው ያላቸው። እዚህ ጋር ምን ይሆናሉ? ፔር አፕ ያደርጋሉ ኦር ፔር ይሆናሉ ማለት ነው። እዚህ ጋር ምን ይፈጠራል? ፕሮፌዝ ላይ ክሮማቲን ኮንደንስ ኢንቱ ክሮሞዞም። አሁን እዚህ ጋር ዲፈረንሱ ነው። መጀመሪያ ሉዝ ስትራክቸር ያለ ምን ይባላል? ክሮማቲን ይባላል።
ዴን ክሮማቲን ኮንደንስ ሲሆን ነው ክሮሞዞም የምንለው ማለት ነው። the condensed form of chromatin is chromosome and the nuclear envelope breaks down ማለት ነው። ስለዚህ እነዚህ ስቴጆች የሚፈጠሩት ምን ላይ ነው? ፕሮፌዝ 1 ላይ ነው ማለት ነው። ሁለተኛ ሜታፌዝ ነው። ሜታፌዝ ላይ chromosomes align at the center of the arrangement ነው። በስዕል ስናየው በደንብ አንደርስታንድ ታደርጉታላችሁ። ሜታፌዝ ላይ አላይን ነው የሚያደርጉት፣ ሴንተር ኦፍ ደ ሴል ላይ ይደረደራሉ ማለት ነው። እነዚህ ከላይ የተፈጠሩት ክሮሞዞምስ እና ሲስተር ክሮማቲድስ። ሶስተኛ አናፌዝ ማለት ነው። አናፌዝ ላይ ሲስተር ክሮማቲድስ አር ፑልድ አፓርት ቱ ኦፖዚት ሳይድ፣ ወደ ተቃራኒ ሳይድ ይገፋሉ። በስፒንድል ፋይበር አማካኝነት ወደ ተቃራኒ ሳይድ ሙቭ ያደርጋሉ ማለት ነው። which is the migrating stage የምንለው ማለት ነው። አራተኛ ቴሎፌዝ የምንለው ኒኩላር ሜምብሬን ሪፎርም ያደርጋል and the cell begins to split። በቃ አሁን እዚህ ጋር ከተገፋፉ በኋላ ወደ ጥግ ከሄዱ በኋላ ምን ይፈጠራል ማለት ነው? ሴል ዲቪዥን ይፈጠራል ማለት ነው። ሴሉ ስፕሊት ማድረግ ይጀምራል። ምን ስቴጅ ላይ ማለት ነው? ቴሎፌዝ ስቴጅ ላይ ማለት ነው። አሁን ሳይቶካይነሲስ ቀድምን ብለን ነበረ። ኒኩለስ ብሬክዳውን ሰፓሬት ካረገ በኋላ ኦር ኒኩላር ዲቪዥን ከተካሄደ በኋላ ማን ይቃጠላል? ሳይቶካይነሲስ ሴሎቹ ወደ ዳውተር ሴል መቀየር ስላለባቸው ማለት ነው። ስለዚህ ሳይቶካይነሲስ ኦከርስ አፍተር ኒኩላር ዲቪዥን። ኒኩለሳቸው ዲቫይድ ከሆነ በኋላ ሳይቶፕላዝማቸው እንደገና ዲቫይድ ይሆናል። ዴን አፍተር ምን ይፈጠራል ማለት ነው? ዳውተር ሴልስ ይፈጠራሉ። ሁለት አይደንቲካል ዳውተር ሴልስ ምን ላይ? ማይቶሲስ ላይ ማለት ነው። አሁን እዚህ ጋር ቲፕ ያው ቅድምም ነገራችሁ ነበረ፣ ክሮሞዞም እና ክሮማቲን ደሴም አይደሉም። ክሮሞዞም የምንለው ሎንግ ኮይልድ እና ሃይሊ ኮንደንስድ ኢን ታይትሊ ፓክድ ፎርም ኦፍ ክሮማቲን which is visible during cell division when they become more thicker። ሴል ዲቪዥን ላይ ነው ኮንደንሴሽን የሚፈጠረው። ምን ላይ ነው? ሴል ዲቪዥን ላይ ነው። ስለዚህ ኮንደንስድ ፎርም ኦፍ ክሮማቲን ማን ነው? ክሮሞዞም ነው። ኖርማሊ ሴሉ ግን ሴል ዲቪዥን ላይ ካልሆነ ማን ነው እንትን ኤግዚስት የሚያደርገው ማለት ነው? ክሮማቲን ነው። ክሮሞዞም ኤግዚስት የሚያደርገው ሴል ዲቪዥን ላይ ነው፣ ቢኮዝ ኮንደንስድ ፎርም ኦፍ ክሮማቲን ስለምንል ማለት ነው። ክሮማቲን የምንለው ደግሞ ሌስ ኮንደንስድ ኦር እና ሞር ዲስፐርስድ ፎርም ኦፍ ሴል ግሮዝ። እሺ ይሄ ደግሞ ምን ላይ ነው ያለው? ዲዩሪንግ ግሮዝ እና ዴቨሎፕመንት ላይ ነው ያለው ማለት ነው። which is ኤቭሪዴ አክቲቪቲ ላይ ልናገኘው የምንችለው ክሮማቲን ነው። ክሮሞዞም ደግሞ ሴል ዲቪዥን ላይ ኮንደንስድ ፎርሙ ነው ማለት ነው። አሁን እዚህ ጋር ፒክቶሪያል ፎርሙ አለ which is ለማስረዳት ያክል ማለት ነው። አሁን እነዚህ ስቴጆች አሉ። ፕሮፌዝ ላይ ኢንተርፌዝ ላይ ምን አለን ቀደም? ዲኤንኤ ሪፕሊኬሽን ይካሄዳል አለን። ስለዚህ ኢንተርፌዝ ስቴጃቸው ላይ which is ፕሪፓሬሽን ስቴጅ ማለት ነው ለዲቪዥኑ። ሁለተኛው ስቴጅ ምንድን ነው? ኦር the first stage of ሴል ዲቪዥን ላይ የመጀመሪያው ስቴጅ ማለት ነው። ሴል ሳይክል ላይ ደግሞ the second stage የሚሆነው ማን ነው? ፕሮፌዝ ነው። ፕሮፌዝ ላይ ምን ይሆናሉ አለን? ፔራፕ ያደርጋሉ አይደለ? እነዚህ ክሮሞዞሞች ፔራፕ ያደርጋሉ። ስለዚህ እንደነዚህ ማለት ነው ይውላችሁ ስዕሉ ላይ እንደምታዩት ሴንትሮመር ይፈጠራል። እንደገና ደግሞ ፔራፕ ያደርጋሉ እነዚህ ክሮሞዞምስ ማለት ነው። ሁለተኛው እዚህ ጋር ግልጽ ይሆናል በደንብ። ይሄኛው the first stage ነው የፕሮፌዝ ማለት ነው። ሁለተኛ ሜታፌዝ ላይ ምን አለን? አላይን ይሆናሉ ማለት ላይክ ኢኩዌተር ኦፍ the cell ላይ መሃል ላይ እንደማለታችን ነው። እሱ ላይ ምን ይሆናሉ? አላይን ይሆናሉ ኦር አሬንጅመንት ስቴጅ ብለነው ነበር። ሜታፌዝ ላይ ያው አላይን ይሆኑበት ማለት ነው። ሶስተኛው አናፌዝ ላይ ወደ ኦፖዚት ሳይድ ምን ይሆናሉ? ፑል ይሆናሉ አልን አይደለ? ስለዚህ እዚህ ጋር አንድ ላይ ነበሩ እነዚህ ሲስተር ክሮማቲድስ ተለያይተው ምን ተፈጠረ ማለት ነው? ወደ ኦፖዚት ሳይድ፣ ይሄኛውም ወደ ላይ ይሄኛውም ወደ ታች ሄዱ ማለት ነው አናፌዝ ላይ። ዴን ቴሎፌዝ ላይ ምን ይሆናሉ? ያያችሁስ ነው ላይክ ሴል ዲቪዥን እንትን ይላል ይፈጠራል ማለት ነው። ከላይ የነበሩት አንድ ሴል ከታች የነበሩት አንድ ሴል ግን አይደንቲካል ናቸው። ሁለቱም የሚፈጠሩት ሴል አይደንቲካል ናቸው። ዜን ሳይቶካይነሲስ ይፈጠራል ወይንም ሳይቶፕላዝማቸው ለሁለት ይካፈላል which is ዳውተር ሴላቸው ተፈጠረ ማለት ነው። ስለዚህ ማይቶሲስን
አንድ እንትን ስንለው ፓረንት ሴል የነበረው ወደ ምንድነው ወደ ዳውተር ሴል ሁለት አይደንቲካል ዳውተር ሴል ሲፈጠር ማለት ነው። እሺ ሁለተኛው ሴል ዲቪዥን ሚዮሲስ ነው። ሚዮሲስ ማለት ደግሞ the characteristic organism of that reproduce sexually አሁን ሚዮሲስ ምን ላይ ነው የሚፈጠረው? ኦርጋኒዝሞች ነው ሴክሹዋሊ ሪፕሮዲዩስ ማድረግ የሚችሉ ኦርጋኒዝሞች ላይ ነው የሚፈጠረው ሚዮሲስ ማለት ነው። occurs in the reproductive organs of the organism አሁን ይሄ ሚዮሲስ ስፔሲፊክሊ የሚፈጠረው ሪፕሮዳክቲቭ ኦርጋን ላይ ነው የሚፈጠረው ማለት ነው። then it's called reduction division ይባላል። ለምንድን ነው? the daughter cells are haploids ማለት half of their parent የሚይዙ ማለት ነው። ማይቶሲስ ላይ ዳይሬክት አይደንቲካል ሴሎች ናቸው የሚፈጠሩት ብለናል። ሚዮሲስ ላይ ግን የፓረንታቸውን ግማሽ ኢንፎርሜሽን ነው የሚይዙት። ላይ አሁን 46 ከነበረ 23 ማለት ነው። ስለዚህ ከአንደኛው ግማሽ እንደዛ አይነት ኢንፎርሜሽን ነው የሚይዙት። ለዛ ነው ሪዳክሽን የምንለው ማለት ነው። it involves two fusions of nuclear giving rise to four gametes possessing half number of the chromosome present in mother cell or parent cell ላይ ያለውን ክሮሞዞም ነምበር ስንት ነው የሚይዙት? half ነው የሚይዙት። ለዛ ነው ሪዳክሽን የተባለው። እንደገና ደግሞ ሚዮሲስ ላይ ምን አለ? ሁለት ዲቪዥን አለ። ሚዮሲስ 1 እና ሚዮሲስ 2 የምንለው ማለት ነው። አሁን the first ማን ነው? ሚዮሲስ 1 ነው። ሚዮሲስ 1 ላይ ፕሮፌዝ 1 አለ። ፕሮፌዝ 1 ላይ ምንድነው? ቀደም እንዳልነው ኮንደንሴሽን ኦፍ ክሮሞዞም ይካሄዳል። ኮንደንሴሽን ኦፍ ክሮሞዞም አለ። ሌላ ደግሞ ኢምፖርታንት ነገር ከፕሮፌዝ 1 ላይ ምን አለ? ክሮስኦቨር አለ። ክሮስኦቨር ታስታውሱ እንደሆነ አሁን ማይቶሲስን ስናይ they are identical ሴል ነው የሚፈጠሩት። አሁን አንድ ፓረንት ሴል አለ፣ እሱ ዲቫይድ ሲሆን ሁለት ይሆናል። እነሱ ሁለት ሴሎች ግን አይደንቲካል ናቸው ብለናል። ሚዮሲስ ላይ ግን እንትን አለ፣ ዲፈረንስ አለ። ዲፈረንሱ ሜንሊ የሚመጣው በምንድን ነው? ማትሪክ ላይ ብዙ ጊዜ የሚዘወተር ጥያቄ ስለሆነ ክሮስኦቨር ፕሮፌዝ 1 ላይ በሚካሄድ ክሮስኦቨር አማካኝነት ነው። ክሮስኦቨር ስላለ ጄኔቲክ ቫሪዬሽን ይፈጠራል። ስለዚህ ጄኔቲክ ቫሪዬሽን ሜንሊ የሚፈጠርበት ስቴጅ ሚዮሲስ ላይ ፕሮፌዝ 1 ላይ ነው ማለት ነው። ከአጠቃላይ ከሚዮሲስ ዲቪዥን ከሁለቱ ሜንሊ ክሮስኦቨር ኦር ጄኔቲክ ቫሪዬሽን የሚፈጠረው ፕሮፌዝ 1 ላይ ነው ማለት ነው። እሺ ሁለተኛው ሜታፌዝ 1 ላይ ነው። ሜታፌዝ 1 ላይ ያው ብዙ ዲፈረንስ የለውም። ያው ፐርፐዛቸው ነው ሜንሊ የሚለያያቸው። ክሮሞዞሞች ምን ይሆናሉ? አንላይን ይሆናሉ። አት ዘ ሴንተር በስፊንድል ፋይበር አታቸው ነው አላይን ይሆናሉ ማለት ነው። እናየዋለን ፒክቶሪያል ሪፕሬዘንቴሽን ስላለው። ሶስተኛው አናፌዝ 1 ነው። አናፌዝ 1 ሆሞሎጎስ ክሮሞዞምስ አር ፑልድ በት ሲስተር ክሮማቲድስ ሪሜን ቱጌዘር። አሁን ፔር ያደርጋሉ አይደል? ዲፕሊኬት ካደረጉ በኋላ ፔር ያደርጋሉ። ስለዚህ ፔር ካደረጉ በኋላ ሆሞሎጎስ ክሮሞዞሞች ሲስተር ክሮማቲድ ይፈጥራሉ which is attached የሆኑ ክሮሞዞሞች ማለት ነው። ሲስተር ክሮማቲድ ማለት አሁን ወደ ኦፖዚት ሳይድ ሲሄዱ ሲስተር ክሮማቲዶቹ አይለያዩም። ማይቶሲስ ላይ ታችሁ ከሆነ ይለያያሉ አይደል? ተበታትነው ነው ወደ አንድ ወደ ላይ ግማሽ ፓርት ወደ ላይ ግማሽ ፓርት ወደ ታች። እዚህ ጋር ግን ሲስተር ክሮማቲድ አዚቲዝ ሆነው ሆሞሎጎስ ክሮሞዞሞቹ ግን ምን ይሆናሉ? ወደ ኦፖዚት ሳይድ ይሄዳሉ ማለት ነው። then ቴሎፌዝ 1 አለ። chromosomes arrive at opposite poles and the cell begins to split እነዚህ ሆሞሎጎስ ክሮሞዞሞቹ ምን ይሆናሉ? ወደ ኮርነር ከደረሱ በኋላ ሴሉ ምን ይሆናል ማለት ነው? ስፕሊት ያደርጋል። አሁን ስለዚህ ሚዮሲስ 1 ላይ ስንት ሴል ነው የሚፈጠረው? ሁለት ሴል ይፈጠራል ማለት ነው። ሁለት ሴል ይፈጠራል። then ቶታሊ የሚፈጠረው ግን 4 ነው። ሚዮሲስ 1 ላይ ሁለት ሴል ይፈጠራል። then ሚዮሲስ 2 አለ። ፕሮፌዝ 2 ላይ ስፒንድል ፋይበርስ አዳዲስ ስፒንድል ፋይበሮች ፎርም ይሆናሉ። እነዚህ ግን ስቲል ሲስተር ክሮማቲዶቹ እንትን ናቸው እንዳሉ ናቸው እንደተጣበቁ ናቸው። ግን ለምንድን ነው የሚጠቅማቸው? የተፈጠረው ስፒንድል ፋይበር ለሙቭመንት ነው የሚጠቅማቸው። ስለዚህ ኮርነር ላይ ነበሩ መጀመሪያ ወደ ጥግ ሄዱ ብለናል ሚዮሲስ 1 ላይ። ስለዚህ እንደገና ሙቭ ቱወርድስ ዘ ሚድል ኦፍ ዘ ሴል ወደ ሴሉ ሚድል እንዲመጡ ያደርጋቸዋል ማለት ነው። ስለዚህ ለሙቭመንት ነው የሚጠቅማቸው ማለት ነው እንጂ ፕሮፌዝ 2 ላይ እዚህ ጋር ማስተዋል ያለባቸው ምንም አይነት ክሮስኦቨር የለም። ክሮስኦቨር እና ጄኔቲክ ቫሪዬሽን የሚፈጠረው ፕሮፌዝ 1 ላይ ስለሆነ ማለት ነው። ሁለተኛው ሜታፌዝ 2 ነው። ሜታፌዝ 2 እዚህ ጋር ክሮሞዞምስ ላይን አፕ ያደርጋሉ።
ላይን አፕ ያደርጋሉ። ስፒንድል ፋይበራቸው አታችድ እንደሆነ ማለት ነው። ዜን ከኦፖዚት ፖል የመጡት ሚዮሲስ 1 ላይ ወደ ኦፖዚት ሄደው የነበሩት ክሮሞዞሞች እንደገና ምን ይሆናሉ? አላይን ያደርጋሉ ማለት ነው። ሶስተኛው አናፌዝ 2 ላይ ነው። አሁን አናፌዝ 2 ላይ ሲስተር ክሮማቲድስ are pulled apart to the opposite pole of the cell። አሁን እዚህ ጋር ሆሞሎጎስ ክሮሞዞም እና ሲስተር ክሮማቲድ ዲፈረንሱን ማወቅ አለባቸው። ሲስተር ክሮማቲድስ ማለት ቀደም ፔር አድርገው የነበሩት ማለት ናቸው። ኦር ሁለት ነው የምናያቸው ስዕል ላይ ናቸው ሲስተር ክሮማቲድስ። እነሱ ምን ይሆናሉ? are pulled apart to opposite pole ወደ ቀደም እንዳየነው ማይቶሲስ 1 ላይ እንዳየነው ይለያዩና ወደ ላይና ወደ ታች ይሄዳሉ ማለት ነው። ዴን የመጨረሻው ስቴጅ ማን አለ? ቴሎፌዝ 2 ኒኩለር ሜምብሬን ሪፎርም አራውንድ ኢች ሴት ኦፍ ክሮሞዞም ዴን ደ ሴል ዲቫይድ ያደርጋል ማለት ነው። የዚህን ጊዜ 4 ዳውተር ሴል ይፈጠራል። 4 ዳውተር ሴል ይፈጠርና ኢች ዳውተር ሴል ግን ሲንግል ሴት ፍሮም ደ ፓረንት ክሮሞዞም ሲንግል ሴት ነው ይዞ ዲቫይድ የሚሆነው ማለት ነው። which is እዚህ ጋር አለ። አሁን እዚህ ጋር ፓረንት ሴል አለ የምታዩት ከሆነ ፓረንት ሴሉ አለ። ከዛ በኋላ እነዚህ ስቴጆቹን ያልፍና ሚዮሲስ 1 ላይ ስንት ሴል እናገኛለን? 2። እዚህ ጋር አንድ ሴል አለ፣ እዚህ ጋር አንድ ሴል አለ። ከዛ እንደገና እነዚህ ሴሎች መልሰው ስንት ይሰጣሉ? እነዚህም ይኸውላችሁ ይሄ ነው ሲስተር ክሮማቲድስ ያልናቸው እነዚህ ናቸው። ስለዚህ እነዚህ ሰፓሬት ይሆናሉ፣ አንድ ከዚህ አንድ ከዚህ። እዚህ ጋር እንዳለ እንግዲህ ግልጽ ነው ብዬ አስባለሁ። እሺ ስለዚህ አጠቃላይ መጨረሻ ላይ የምናገኘው ሚዮሲስ 2 ላይ ኦር ፋይናል ስቴጅ ኦፍ ሚዮሲስ ላይ ስንት ዳውተር ሴል እናገኛለን ማለት ነው? 1 2 3 4 እናገኛለን ማለት ነው። እሺ አሁን ዲፍረንሱ ምንድን ነው? ሁለቱም ሴል ዲቪዥኖች ናቸው ማይቶሲስ እና ሚዮሲስ። ግን ዲፍረንሳቸው ምንድን ነው? አንደኛ ነምበር ኦፍ ዲቪዥን ነው። ስንት ነምበር ኦፍ ዲቪዥን አለ? ሚዮሲስ ላይ አንድ ነው ያለው ኦር ይሄ ማይቶሲስ ላይ ማለት ነው። ማይቶሲስ ላይ አንድ ነው ያለው። ሚዮሲስ ላይ ግን 2 አለ፣ ሚዮሲስ 1 እና ሚዮሲስ 2 ማለት ነው። ነምበር ኦፍ ዳውተር ሴልስ ላይ ደግሞ ስንመጣ ማይቶሲስ ላይ ስንት ነው ያለው? 2 ነው ያለው። 2 አይደንቲካል ዳውተር ሴልስ ይፈጠራሉ። ሚዮሲስ ላይ ግን 4 ነው ያለው። ከአንድ ፓረንት ሴል 4 ሴል ነው የሚፈጠረው ማለት ነው። ዴን ክሮሞዞም ነምበር ስናይ እዚህ ጋር the same as the parent አንድ አይነት ነው። ክሮሞዞም ነምበራቸውም ኤቭሪ ጄኔቲክ ኢንፎርሜሽን እዚህኛው ላይ አንድ አይነት ነው፣ ሴም አስ ፓረንት ማለት ነው። እዚህ ጋር ግን ሃፍ ኦፍ ፓረንት ነው። ለዛ ነው ሚዮሲስ ሪዳክሽን ሪአክሽን የምንለው ማለት ነው። የፓረንቱ 2 ከነበረ አንድ ነው የሚወስደው ከፓረንቱ ማለት ነው። ጄኔቲክ ኢንፎርሜሽን የሚወስደው ሃፍ ነው። ስለዚህ ሃፍ ኦፍ ፓረንት የምንለው ኦር ሪዳክሽን ሪአክሽን የምንለው በዚህ ምክንያት ነው ማለት ነው። ሌላኛው ጄኔቲክ ቫሪዬሽን ነው። ማይቶሲስ ላይ ጄኔቲክ ቫሪዬሽን የላቸውም፣ ምክንያቱም አይደንቲካል ሴል ነው የሚፈጠረው ስላልን ማለት ነው። እዚህኛው ጋር ግን ጄኔቲክ ቫሪዬሽን አላቸው፣ ዲፍረንስ አላቸው ከፓረንት ሴላቸው ጋር። ለምንድን ነው? ቅድም ታስታውሱ እንደሆነ ፕሮፌዝ 1 ላይ ክሮስኦቨር ይፈጠራል ብለናል። ስለዚህ ክሮስኦቨር ደግሞ ዲፍረንሲን ጄኔቲክ ማቴሪያል ያመጣል ማለት ነው። ፈንክሽናቸው ምንድነው? እዚህ ጋር ማይቶሲስ ላይ ለግሮዝ ለሪፔር እና አሴክሹዋል ሪፕሮዳክሽን የምንጠቀምበት ኦር ለእድገት ሊሆን ይችላል። ሰው እያደገ ሲሄድ ሴሉ ዲፕሊኬት መሆን ስላለበት እንጠቀማለን ማይቶሲስ ማለት ነው። ሚዮሲስ ከሆነ ግን ጋሜት ሴሎችን ፎርም ለማድረግ ነው። ጋሜት ሴል ማለት ያው ስፐርም ሴል እና ኤግ ሴል ቀደምም እንዳየ ነው አንድ ሴክሹዋሊ ሪፕሮዳክቲቭ የሚያደርግ ኦርጋን ላይ የሚታይ ነው ሚዮሲስ ምንለው ማለት ነው። አሁን የት ነው የሚፈጠረው ካልን ማይቶሲስ ሶማቲክ ኦር ቦዲ ሴልስ። ሶማቲክ ሴል ማለት ቦዲ ሴሎች ማለት ናቸው። ወይንም ደግሞ ከሪፕሮዳክቲቭ ሴሎች ውጭ ያሉት ሴሎች ላይ ይፈጠራል። ሚዮሲስ ከሆነ ደግሞ ሪፕሮዳክቲቭ ሴል ላይ ይፈጠራል ማለት ነው። ስለዚህ ክሮስኦቨር አለ ወይ? አሁን ክሮስኦቨር አለ ወይ ማለት አንድ ሰው ክሮስኦቨር አለ ወይ ብሎ ከጠየቃችሁ ኢንዳይሬክትሊ ምን እየጠየቃችሁ ነው ማለት ነው? ጄኔቲክ ቫሪዬሽን አለ ወይ ማለት ነው። ስለዚህ ማይቶሲስ ላይ የለውም፣ አይደንቲካል ሴል ነው የሚፈጠረው ብለናል፣ የለውም። እዚህኛው ላይ ግን ፕሮፌዝ 1 ላይ ክሮስኦቨር ይፈጠራል ማለት ነው። አሁን እዚህ ጋር ፒክቶሪያል የሆነ ሪፕሬዘንቴሽን አለ። እዚህ ጋር ማይቶሲስ፣ እዚህ ጋር ሚዮሲስ ማለት ነው። እዚህ ጋር አንድ ፓረንት ሴል ነበረ ፈጠር ለማድረግ ከዛ በኋላ ምን ተፈጠረ? 2 አይደንቲካል ዳውተር ሴል አይደንቲካል ዳውተር ሴልስ ናቸው ያላቸው። አሁን እዚህ ጋር ያለው ጄኔቲክ ማቴሪያል እና ፓረንቱ ላይ ያለው ጄኔቲክ ማቴሪያል ሴም ስለሆነ ነው አይደንቲካል ናቸው የምንለው ማለት ነው። እዚህኛው ላይ ግን ሚዮሲስ 1 ላይ ይታያችሁ እንደሆነ ዳውተር ሴልስ ኦፍ ሚዮሲስ 1 ይላል 2
ሴል ይፈጠራል። እንደገና እነዚህ ደግሞ መልሰው ፈርዘር ዲቫይድ ያደርጋሉ። ሚዮሲስ 2 ላይ ኦር ፋይናል ዲቪዥን ኦፍ ሚዮሲስ ላይ ስንት ይፈጠራል? 1 2 3 4። እነዚህ ሴሎች ከፓረንታቸው ጋር ኦር ከዚህኛው ሴል ጋር ያላቸው ጄኔቲክ ማቴሪያል ደሴም አይደለም። ለምንድነው? ፕሮፌዝ 1 ላይ ክሮስ ኦቨር ስላለ ማለት ነው። ስለዚህ ይሄንን ይመስላል ማለት ነው። አሁን እንግዲህ ማትሪክ ላይ ያሉ ስለ ማይቶሲስ እና ሚዮሲስ ምን አይነት ጥያቄዎች ሊመጡ ይችላሉ የሚሉትን የተወሰነ ጥያቄ እናያለን ማለት ነው። the first one, what is the main purpose of mitosis? እንግዲህ አይተናል። ማይቶሲስ ለምንድን ነው ሜይንሊ የምንጠቀምበት? A, to produce genetic diversity, ጄኔቲክ ልዩነት እንዲኖር ያደርጋል ኦር ቫሪዬሽን ማለት ነው። B, to replicate DNA. C, to divide the nucleus and its contents. D, to facilitate cellular respiration. ስለዚህ ከነዚህ ውስጥ ማይቶሲስ ሜይንሊ የምንጠቀምበት ፐርፐዝ የሆነው ምንድን ነው ማለት ነው? ዲቪዥን ኦፍ ኒውክለስ ነው። ጄኔቲክ ማቴሪያል ፉል እንዲተላለፍ ነው ኮንተንት ኒውክለሱ እና ከዛ በኋላ ሳይቶፕላዝሙ ደግሞ ይካፈላል። ዴን አፍተር ፓረንት ሴል እና ዳውተር ሴል ደስ የሚሆን አይደንቲካል ኢንፎርሜሽን እንዲኖራቸው ለግሮዝ ኦር ለሴክሹዋል ሪፕሮዳክሽን ላለው ማለት ነው። ኦር ደግሞ ለሪፔር የምንጠቀምበት ነው ማይቶሲስ። Number 2, which one of the following process increase genetic variation የሚፈጠረው ሚዮሲስ ላይ? A, DNA replication. B, cytokinesis. C, crossing over. D, chromosome segregation. አሁን እዚህ ጋር ጄኔቲክ ቫሪዬሽን የሚፈጠረው በምን ምክንያት ነው ብለናል? ፕሮፌዝ 1 ላይ በሚፈጠር ክሮስ ኦቨር ምክንያት ነው ጄኔቲካሊ የተለያዩ ሴሎች የሚፈጠሩት። ስለዚህ መልሳችን ምን ይሆናል ማለት ነው? ክሮሲንግ ኦቨር ሆኖ ክሮስ ኦቨር ግን የሚፈጠረው ምን ላይ ነው? ፕሮፌዝ 1 ላይ ነው። ፕሮፌዝ 2 ላይ ምንም አይነት ክሮስ ኦቨር የለም ማለት ነው። ኦኬ ነምበር 3 what is the difference between አናፌዝ 1 እና አናፌዝ 2 ላይ ያለው ዲፍረንስ ምንድን ነው? A, homologous chromosome is separated in anaphase 1 while sister chromatids are separated in anaphase 2. B, homologous chromosome is separated in anaphase 2 while sister chromatids are separated in anaphase 2. I mean 1. አሁን A እና B አስተውላችሁ ከሆነ እዚህ ጋር ሆሞሎጎስ ክሮሞዞም አናፌዝ 1 ላይ ነው ሰፓሬት የሚሆነው ይለናል። እዚህ ጋር ደግሞ ሆሞሎጎስ ክሮሞዞም አናፌዝ 2 ላይ ነው። አሁን እዚህ ጋር እንዳይሸውዳችሁ ጠንቀቅ ብላችሁ ማሰብ ይኖርባችኋል ማለት ነው። ሲ ላይ there is no difference የላቸውም። ዲ both stages አንድ አይነት ናቸው እያለ ነው። ስለዚህ መልሳችን የሚሆነው አናፌዝ 1 ላይ ማን ነው ወደ ኦፖዚት ሳይድ የሚሆነው ብለን ነበር? ሆሞሎጎስ ክሮሞዞም ፔርድ እንደሆኑ ነው። ፔርድ እንደሆኑ ወደ ኦፖዚት ሳይድ ይሄዳሉ። ምን ላይ? አናፌዝ 1 ላይ ማለት ነው። አናፌዝ 2 ላይ ግን ሲስተር ክሮማቲዶች ምን ይሆናሉ? ሰፓሬት ይሆናሉ። ስለዚህ ሰፓሬትድ የሚሆኑት አናፌዝ 2 ላይ ነው። ሆሞሎጎስ ክሮሞዞም አዚቲዝ የሚሄዱት ግን አናፌዝ 1 ላይ ነው። ስለዚህ መልሳችን ኤ ይሆናል ማለት ነው። እሺ what is the last stage of mitosis? የማይቶሲስ ላስት ስቴጅ ምንድን ነው? ቴሎፌዝ፣ አናፌዝ፣ ሜታፌዝ፣ ኢንተርፌዝ። እንግዲህችም ቀላል ጥያቄ ናት። ምንድን ነው ማለት ነው? ላስት ስቴጅ ኦር ሴል ዲቫይድ የሚሆንበት ወደ ሁለት አይደንቲካል ሴል ቴሎፌዝ ስቴጃቸው ላይ ነው ማለት ነው። እሺ ክሮሞዞም usually arrive at the equator. ኢኩዌተር ላይ ላይን አፕ የሚሆንበት ምን ላይ ነው? ፕሮፌዝ፣ ሜታፌዝ፣ አናፌዝ እና ቴሎፌዝ ይለናል። እዚችም ቀለል ያለች ናት። ወደ ኢኩዌተር የሚሄድበት ስቴጅ ምን ይሆናል ማለት ነው? ሜታፌዝ ላይ ኦር አሬንጅመንት ስቴጅ ያልን ቀደም ስናየው የነበረው ማለት ነው። ክሮሞዞሞቹ ሴንተር ላይ ኢኩዌተር ኦፍ ዘ ሴል ያልን የነበረው ሴንተር ላይ የሚደረደሩበት ስቴጅ ሜታፌዝ ስቴጅ ነው ማለት ነው። Number 6, which one of the following is not the importance of mitosis? ማይቶሲስ ለምንድን ነው ማይጠቅመው? ከነዚህ ውስጥ increase in cell number እንዲጨምር፣ ሁለተኛ which is ለግሮዝ ማለት ነው። in other words replacement of dead cell እነዚህ ሪፔር ለማድረግ ማለት ነው። worn out ሴሎችን ሪፕሌስ ለማድረግ። ሲ ላይ formation of haploid gamete or half ማለት ነው። half gamete ፎርም ለማድረግ። ዲ ላይ ደግሞ ትራንስፈር ኦፍ ጄኔቲክ ማቴሪያሎችን ትራንስፈር ለማድረግ ይለናል። ስለዚህ መልሳችን ያልሆነው ነው የሚለን ሲ ይሆናል ማለት ነው። ይሄ የሚፈጠረው ምን ላይ ነው? ሚዮሲስ ላይ ነው። Number 7, which one of the following defines cytokinesis? Cytokinesis ማለት ምን ማለት ነው? The process of DNA replication, the division of cells cytoplasm, the alignment of chromosomes at equator,
the separation of sister chromatids ማለት ነው። አሁን እዚህ ጋር ሳይቶካይነሲስ ማለት ነው division of cytoplasm። ስለዚህ ዲፋይን የሚያደርግልን ቢ ይሆናል ማለት ነው። ስምንተኛው the cell grows and repairs for DNA replication during ከነዚህ ይሄኛው ምን ላይ ነው ኢንተርፌዝ ስቴጅ ወይንም ፕሪፓሬሽን ስቴጅ ላይ ማለት ነው። ስለዚህ ዲኤንኤ ሪፕሊኬት የሚያደርግበት ስቴጅ የትኛው ነው ጥያቄው። ጂ1 አለ ኦር ጋፕ1 የምንለው ኤስ1 አለ ኤስ ፌዝ አለ ሲንተሲስ ያልነው ማለት ነው። ጂ2 ፌዝ አለ ጋፕ2 ኤንድ ኤም ፌዝ ይሄ ማለት ዲቪዥን ላይ ያለው ማለት ነው። ስለዚህ ዲኤንኤ ሪፕሊኬሽን የሚፈጠረው ምን ላይ ነው ጋፕ1 ፌዝ ላይ ነው ማለት ነው። እሺ number 9 which one of the following accurately describes the number of division in meiosis ስንት ዲቪዥን ያለው ቴብሏ ላይ አይተናታል በደንብ 1 division 2 division 3 division 4 division ስለዚህ meiosis ላይ ስንት ነው ያለው 2 division meiosis 1 እና meiosis 2 mitosis ላይ ግን አንድ division ያለው ማለት ነው። ስለዚህ ዲፈረንሳቸውን more እንትን ያረጋችሁ ብትሄዱ ለእናንተ የሚጠቅማችኋል ማለት ነው። አስረኛ what is the purpose of meiosis እሺ to produce gamete to repair worn out cells for growth እንደገና asexually reproduce ለማድረግ። ስለዚህ meiosis ለምን እንደሚጠቅመው ጋሜት ፎርም ለማድረግ ነው ኦር እነዚህ ስፐርም ሴል እና ኤግ ሴል ያላቸውን ሪፕሮዲዩስ ለማድረግ ነው ማለት ነው። ስለነበረኝ ቆይታ አመሰግናለሁ። ሰብስክራይብ ሼር እና ላይክ ማድረጋችሁን አትርሱ። እንግዲህ ሌላ እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ አሳውቁን። ስለነበረን ቆይታ አመሰግናለሁ። ቴንክ ዩ